የተረገመች እርግማናም ነች። ምን ሆነች ልጅቱ? ልትወድቅ ነው እንዴ? ልትወድቅ ነው። ነይ ምንድነው? ልትወድቂ ነበር እኮ። ምን ሆነሻል? ጤና አይደለሽም እንዴ? አይ ምንም አልሆንኩኝ። ደህና ነኝ። አንተ ምን እያረክ ነው? እንደዚህ ስትሆን እያያዝ ምትላለህ እንዴ? ደህና አይደለሁም። የደህንነት ስሜት እየተሰማኝ አይደለም። ራሴን አዞረኝ፣ ወደኩ። ይቺ ልጅ የሆነ ችግር እየደረሰባት ነው። ጤና አይደለችም። ልንረዳት ይገባል። አሁን ወደ ሆስፒታል ይዘናት መሄድ አለብን። የኔ ፍቅር ቁልፉን ስጭኝ እስኪ። የመኪናዬ ቁልፍ አምጪልኝ። በአስቸኳይ ሆስፒታል መሄድ አለባት። ወይኔ አቅፎ እኮ ይዟት ሄደ። በጣም ሲያስጠላ። ምን አይነት የማይረባ ሰው ነው? አቅፎ ይዟት ይሄዳል። አንዳንድ ሰዎች ለሰዎች ችግር ከመድረስ ይልቅ በራሳቸው ጉዳይ ላይ ብቻ ያተኩራሉ። የራሳቸው ጥቅም አይንካ እንጂ ለሌላው ግድ የላቸውም። አንዳንዶች ደግሞ አሉ ከራሳቸው አስቀድመው ለሌሎች ችግር መፍትሄ የሚሆኑ።